መከራ ተቀበልለት ዘንድ ሰው ምንድነው? ለመላእክት የተሰቀለ ይመስላል? ለማን የመጣ? ለእንስሳ የመጣ ይመስላችኋል? ማንም አይወደኝም ለሚል ወጣት አፍቃሪ አምላክ እንዳለው መስማት ምንኛ ያጽናናል። የዚህ ዓለም ፍቅር እኮ መለወጥ አለበት። ጠዋት ወዶ ማታ ሊጠላ ይችላል። አሁን ስሞ ፈቀቅ ብሎ ሊነክስ ይችላል። ምንጣፍ ማምጠፍ የከበደ ራሳቸው ከተነጠፉለት ጋር እኩል ማፍቀር አይከብድም። ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ። ለዚህች ምሽት እንደ እግዚአብሔር ቅዱስ ፈቃድ የምንማርበት ኃይለ ቃል ነው። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 አንተ የኔ ነህ